ፕሮፌሰር እንግዲህ አንዳንድ ሰዎች ጥርጣሬና ስጋት ይስተዋላል። አሁን ቅድም እንዳሳየሁት የፌዴራል መንግስቱም ይፎክራል፣ ይሸልላል። በህዋትም በኩል ይፎክራሉ፣ ይሸልላሉ። እንደሚታወቀው በፕሪቶሪያው ስምምነት መሰረት ሳውዝ አፍሪካ ላይ በተደረገው ማለት ነው በሙሉ ታጣቂ ኃይሉ ያስረክባል ተብሎ ነበር። ግን አሁንም እየተገለጸ የሚገኘው ከ270 ሺህ ያላነሰ ቲዴፍ የሚባል ወይም የህዋት ጦር እንዳለ ይገለጻል። ስለዚህ የፌዴራል መንግስቱ ውሳኔውን በአስቸኳይ ካላስተካከለ ጦርነት እከፍታለሁ የሚለው የህዋት ጥያቄ እየተነሳ ያለበት ሁኔታ አለ። መሳሪያውም አለው ኃይሉም አለው የሚሉ ወገኖች አሉ። በዚህም በኩል እንደዛው እንደው ውጤት ይመጣል ወይ ጦርነት ቢነሳ? በመጀመሪያ ደረጃ ህዋት አሁን ይህን ማድረግ ይችላል ወይ? እንደው እንዋጋስ ከተባለ በዚህኛውም በኩል ህዋት አሁን የፋኖን ትግል አቋርጦ በወሎ ነው ሊሄድ የሚችለው ወይም ደግሞ በዛ በአፋር በኩል ነው። በሁለቱም በኩል ታጣቂ ኃይሎች አሉ። እንዴት አድርጎ ነው አልፎ የሚሄደው? በህዋትም በኩል በተመሳሳይ መልኩ እንዴት አድርጎ ነው አልፎ እነዚህ ሁለት ሀገሮች ሊዋጉ ወይም ሁለቱ የትግራይ ክልልና ፌዴራል መንግስቱ ሊዋጉ የሚችሉት? እንደው ጦርነቱ ሲነሳል የሚል እምነት አለት? እንደው ከልምዶ በመነሳት ይህንን የሁለቱን ፉከራ እንዴት ይገመግሙታል? በሁለት ነገር ያለው ጎበዝ ከሆኑና መጀመሪያ ከጎረቤቶቻቸው ጋር ያለውን ግንኙነት ካሻሻሉ፣ ይሄ ማለት ምንድነው? ከአማራ ክልልና ከፋኖ ከሚታገሉትና ከአፋሮች ጋር በአፋጣን ያላቸውን ግንኙነት ያለፈውን ቻፕተር ዘግቶ በአዲስ ቻፕተር ካሻሻሉ ታይዞ ሊጥሉት ይችላሉ። ይሄን ያደረጉበት ቀን አብይ እንደዚህ አሁን እንደሚያወራው አይሸልልም። ፍራቻ ይገባዋል። ምናልባትም ሊኮበለል ይችላል ከጥቂት ጊዜ በኋላ። አልፎ ተርፎ ደግሞ ይሄ ከአማራ ጋር ያላቸው ቁርሾ በእውነት ቁርሾ ወይንም ደግሞ ያለፈው ቲፒኤልኤፍ በሰራው ቁርሾ ይሄንን ተሳስተናል፣ ትክክል አልነበረም፣ ያም በመስራታችን ነው እኛም ልንጠቃ ይቻልነው። ሰውየው ደግሞ የሚለው ሰሜኖች እየመጡብኝ ነው። እኛ ደግሞ ሰሜኖቹ ምንም አይነት ስምምነት በእኛ መካከል የለም። አልፎ ተርፎም ከወንድሞቻችን አፋሮች ጋርም ስምምነት መፍጠር አለብን። አድማሳችን ሰፋ ያለ መሆን አለበት። ሀገሪቷና ኢትዮጵያን በእንደዚህ መቀጠል አትችልም። አልፎም ከሞላው የኦሮሞ ህዝብ ጋር አንድ ላይ መሆን አለብን፣ ከታጋዮቹም ጋር ሌላውንም የኢትዮጵያ ህዝቦችን ጥሪ አድርጎ እንትን ካሉ ሰውም ጋብዞ በራሳቸው ሀገር ውስጥ እዛ ስብሰባ መቀሌ ላይ ስብሰባ ማድረግ ይችላሉ፣ ሌላም ቦታ ለማድረግ ይችላሉ። ታጥቀው እንትን ካሉ ስርዓቱ ሽንቱን ይሸናል። መሽናት ብቻ ሳይሆን እዛው አዲስ አበባ ውስጥም አይተሃል አሁን የሚያደርገውን ወጣት ያፈሰ ምን እያለ እንትን ነው ያለው። የስርዓቱ መዳከም ነው የሚያሳይ። እና እኔ ትዝ ይለኛል ልጅ ሆኜ አንድ ምሳሌ ዳጫውት ነው። አንድ ማንጆ የሚባል የሰፈራችን ላባደር ነው። የቀን ሰራተኛ ነው። ረጅም ሰው ነው እና ጥሩ ተጫዋች ነበር። የሰፈራችን ሰው ነው። እኛም እዛ ሄደን ምናምን በራድ ሻይ እንገዛለታለን፣ ያጫውተናል፣ ያስቀናል። አላ ጠፋ። አላ ማንጆ የት ሄደ ምናምን ፊሽካ ነፋን፣ በየቦታ ፈላለግን ምናምን ማንጆ የለም። ለካ ማንጆ ሊተኛ ወደ መኝታው ቦታ ሲሄድ ታፈሰና ሁመራ ተወሰደ። ሁመራ ተወሰደና እዛ ሰሊጥ ለቀማ ምናምን 6 ወር ቆይቶ ምናምን ተመለሰ። ትንሽ ከሳ፣ ቆንጆ ልብስ ለበሰ ምናምን። ማንጆ የት ሄድካል? እና ኮሚክ ነው ማንጆ። አየህ አለ አፈሳ የሚጎዳው የሀብታሙ ልጅ ነው። እንዴት አለው? ታፍሳችሁ አሁን እናንተ ታፍሳችሁ ደብረ ብርሃን ስትደርሱ ይርባቸዋል። እኔ ታፍሼ ወልቃይት ጸገዴ ሁመራ እስከምደርስ ድረስ አንድ ዳቦም አልተሰጠኝም። በነበረኝ ኤክስፒሪየንስ የራብ ልምድ ስላለኝ ደረስኩ አለ። ይሄ ራሱ እንደ ትምህርት መሆኑን የተገነዘብኩት ይሄ ነው አለ። እኔ እስካሁን ድረስ አስታውሰዋለሁ። አሁን ሰርቻለሁ፣ ትንሽ ብር ማጠራቀሚያለሁ፣ ሌላም እንዳስብ አድርጎኛል። ሁለተኛ ግን አልታፈስም አለ።
ለምን ምን ታረጋለህ? ጎሚስታ እማራለሁ አለ። ከ6 ወር በኋላ ፌመስ የሆነ የሰፈራችን ጎሚስታ ሆነ። እንዳውም ቅዳሜ ከሸዋ ዳቦ ምናምን በ3 ወር በ4 ወር ዳቦ ይገዛና እኛን ይጠራና ሻይ አፈላና አጫውቱኝ ይላል። ኋላ እንዴት ነው ማንጆ? እኔን ይወደኝ ነበር። እንዴት ነው ማንጆ ምናምን ስለው አየህ ልምድ ኤክስፒሪየንስ ጥሩ ነው አለ። ወያኔ ካሉት ከ27 ዓመት በላይ ኤክስፒሪየንስ ያለው ድርጅት ነው። ይሄንን ድርጅት ኤክስፒሪየንሱን ደፍተሮቹን ሰብስቦ ቅጆቾቹን ወደዛ ትቶ ጥፋቱ የት ላይ ነው ያለው፣ ለምንድን ነው እንደዚህ አይነት ውስጥ የገባ ነው ብሎ እንደገና ጥናትና ትልቅ ማይን ውስጥ ገብቶ እንደመስራት ነው። ይሄንን ሆምወርክ ከሰሩ ከአማራ ጋር የሚያጣላቸው ምንም አይነት እንትን የለም። በመጀመሪያ ደረጃ አንድ ያልተገነዘቡት ሰፊው አማራ ህዝብ አማራ ክልል የሚኖረው ኢትዮጵያን አልገዛም፣ እነሱንም አልጨቆነም። አሁን የሚታገሉት እነዛ ሀገራችን ውስጥ እኩል እንሁን፣ በአማራ ክልል ውስጥ ደግሞ የአማራን ክልል ኢኮኖሚ እኛ እንጠቀም፣ ከሌላ ኢትዮጵያኖች ጋርም አብረን መኖር እንችላለን፣ ከረባት ለብሶ ምስለኔ እዛ መጥቶ የሚዞረው አንቀበልም፣ ስለዚህ አብረን እንስራ ነው የሚሉት ያሉት። ጎበዝ ከሆናቸው ይሄንን አጥንተው የአማራ ትግል ከየት ወዴት በሚለው ላይ አስበው አጥንተው ዶክመንቶች ሰብስበው ጥፋታቸው የት እንዳለ አይተው አዲስ መንገድ መመስረት አለባቸው። ለዚህ ነው የምለው በሚቀጥለው ፕሮግራም አንተም እንድትይዝ የምፈልገው ምንድነው አንድ ትልቅ ፕሮግራም ሞላውም የትግራይ ህዝብ ሌሎቹም እንዲያዩት የምፈልገው የአማራ ጥያቄ ከየት ወዴት እንዴት መጣ፣ ማን ነው የቀሰቀሰው፣ ማን ነው የፈጠረው የሚለውን እባክን የሚቀጥለው ሳምንት ኦንሊ ኦን ዳት የአማራ ጥያቄ ከየት መጣ፣ ማን ነው፣ ከየት ነው የመጣው፣ የአማራ ክልል ወይንም የአማራ ጎጃም፣ ጎንደር፣ ወሎ፣ ሰሜን ሸዋ እንዴት ነው የተዳደረው፣ ማን ነበር ሲያስተዳድረው የነበረው፣ የኢኮኖሚ ቤዙ ምንድን ነው፣ እውነትስ ኢትዮጵያን እነሱ ገዝተዋል? እኔ በአካባቢውን ስለማቅ ነው። አዲስ አበባ ላይ ሲበሉ የነበሩት እነሱ ናቸው። አማራ ከየት ወዴት በሚል በሚቀጥለው ሳምንት ራሱን የቻለ ቻፕተር አድርገን እኔ በሰበሰብኩት ዶክመንት ባጠናሁት። ለዚህ ነው ብዙ ሰዎች ምናልባት አይጠይቁኝም፣ ለምንድን ነው የአማራን ህዝብ ብሶት የምትደግፈው የሚሉኝ ብሎ የሚጠይቁኝ ሰዎች ካሉ ስላጠናሁት ችግሩ ስለተገነዘ አማራ ሆኖ እኮ የአማራን ትግል የማይቀበሉ ተለጣፊ ሆነው አዲስ አበባ ከረባት ለብሶ የሚኖሩ እኮ በሺዎች አሉ። ምንድነው የአማራ ህዝብ ችግር? ለምንድነው እንደዚህ ሊመጣ የቻለው? ምንድን ነበር? የአማራ ክልል እኮ ድሃ ክልል አይደለም ዘውዱ፣ ድሃ ሆነ እንጂ። ስለዚህ ይሄንን ፈልቀቅ አድርገን ሌላውም ኢትዮጵያዊ ይሄ ያለ አይደለም በድብብቆሽ መሄድ የለብንም። ለምንድን ነው የአማራ ክልል ሀብታም ከሚባሉ ክልል ግን የድሃ ህዝብ ክልል ነው? ለምን እንደዚህ ሆነ? ከሶማሌ ክልል እኮ አይሻልም? ታዲያ ምንድን ነው ታዲያ? ለዚህ ነው እኔ ስገመግመው እጄ ሳየው ምንም አይሻልም፣ ከቤኒሻንጉልም አይሻልም። ሰርተን ኤክስቴንት ውሸት ነው። ስለዚህ እባክህን አንተም በሚቀጥለው አማራ ከየት ወዴት በሚለው ሰፊ የሆነ ፕሮግራም ይዘን እንዴት ነው ወያኔ አማራን እንዴት አስተዳደረ ለሚለው የነበረውን ስሎጋኖቹን አስቀምጠን ከዛ ወዲህ እንዴት ቀስ ብሎ እንደመጡ እነዚህ ወጣቶቹ ናቸው። ከ27 ዓመት በኋላ ከ30 ዓመት በኋላ የመጡ ናቸው። የሚገርም ነገር የሰው ልጅ እንደ ኤሊ 400 200 300 ዓመት አይኖርም። ለዚህ ነው የሰው ልጅ ታሪክ የሚገመገመው በየ10 ዓመቱ ነው። አሁን እነዚህ ልጆች የሚታገሉት የዛሬ 30 ዓመት የተወለዱ ናቸው። አይገርምህም? የዛሬ 30 ዓመት የተወለዱ ናቸው። ግፋ ብል 35 ዓመት። እነዚህ በምንም መልኩ ስርዓት ላይ ተለጥፎ የበሉ ምን ያሉ አባቶቻቸው የበሉ ዘመዶቻቸው የበሉ አይደሉም። በምስለኔ እንዳውም ሲጉላሉ የነበሩ የአማራ ፔዘንት ስቃይ ላይ የነበረ እንዴ
አማራ ክልል ላይ እኮ በአንድ ጊዜ WHO ነው የሚያወጣው ወርልድ ሄልዝ ኦርጋናይዜሽን 10 ሚሊዮን ወንድ ሴት ባልቴት ልጆች በትሮኮማ በሽታ ምክንያት አይናቸው ይጠፋል ብሎ ወጥቶ ነበር። ይሄ ወርልድ ሄልዝ ኦርጋናይዜሽን ነው ያወጣው። ስለዚህ ስለ አማራ ህዝብ ያለበትን ሁኔታ ሌላም ህዝቦች እንዲያዳምጡ ለምንም ደሞ አሁን አልገዛም ብሎ እንደተነሳ ምን እንደሚፈልግ አማራ ከየት ወዴት በሚለው ፕሮግራም ላይ ለአንድ ሰዓትም ያህል በሚቀጥለው ሳምንት ወይንም በዚህ ሳምንት መጨረሻ አንድ ፕሮግራም እናዘጋጃለን። ይሄንን እንደ